ደቢትና ክሬዲት ምንድነው? ደቢትና ክሬዲት ማለት debit and credit indicates where value is flowing into and out of the business የሆነ አካውንት ይኖራል። ያ አካውንት ከድርጅታችን ወጪ ነው ወይስ ደግሞ ገቢ ነው የሚለውን ነገር የአካውንቱን ፍሰት የምንከታተልበት ነው ማለት ነው። አንድ ቫልዩ ይኖራል፣ አንድ እሴት ይኖራል። ያ እሴት ወዴት ነው የሚሄደው? ወደ ካምፓኒያችን ነው ፍሎ እያደረገ ያለው ወይስ ደግሞ ወደ ውጭ ነው ፍሎ እያደረገ ያለው የሚለውን የምናይበት ነው ማለት ነው። እንደዚሁም ደግሞ ደቢትና ክሬዲት ሁሌም እኩል መሆን አለባቸው። they must be equal to keep a company's booking balance የካምፓኒውን ቡክ የካምፓኒውን ሪከርድ ባላንስ ለማድረግ ምን መሆን አለባቸው? ሁለቱ ተመሳሳይ መሆን አለባቸው ማለት ነው። አንድ አካውንት ደቢት ብቻ ሊሆን አይችልም፣ ወይም ደግሞ ክሬዲት ብቻ ሊሆን አይችልም። ደቢትም ክሬዲትም አለው ማለት ነው። ልክ አንድ ሳንቲም ሁለት ገጽታዎች እንዳሉት ሁሉ ለምሳሌ ኢትዮጵያን አንድ ብር ብናየው ከአንድ ጎን ምን አለ? አንበሳ አለ። ከአንድ ጎን ደግሞ የሆኑ ምስሎች አሉ ማለት ነው። ስለዚህ ደቢትና ክሬዲት ልክ የአንድ ሳንቲም ሁለት ገጽታዎች ልንላቸው እንችላለን ማለት ነው። ተያይዘው ነው የሚመጡት። ደቢት ካለ ክሬዲት አለ፣ ክሬዲት ካለ ደግሞ ምንጊዜም ደቢት አለ ማለት ነው። ስለዚህ ደቢትና ክሬዲትን ለመረዳት አንዲት ፎርሙላ አለች። ትልቅ ፎርሙላ፣ ትልቅ ዋጋ የሚሰጣት የሆነ ፎርሙላ አሴት ኢዝ ኢኳልስ ቱ ሊያቢሊቲ ፕላስ ካፒታል ቤዚክ አካውንቲንግ ኢኩዌሽን ብለን እንጠራታለን። አሴት ኢዝ ኢኳልስ ቱ ሊያቢሊቲ ፕላስ ካፒታል። እዚህ ጋር እንደምታዩት አሴት ከምን ጋር እኩል ነው? ከሊያቢሊቲ እና ከካፒታል ጋር እኩል መሆን አለበት ማለት ነው። ሊያቢሊቲ እና ካፒታል ተደምረው ማንን ይሰጡናል? አሴትን ይሰጡናል ማለት ነው። ስለዚህ ከእኩል ይሆናል ምልክቱ በኋላ ያሉትን ሊያቢሊቲ እና ካፒታልን ምንድነው የምናረጋቸው? እነሱ ምን ይሆናሉ? ክሬዲት ይሆናሉ። አሴትን ደግሞ ምን እናረጋዋለን? ደቢት እናረጋዋለን ማለት ነው። አሴት ምንጊዜም ደቢት ነው የሚሆነው። ሊያቢሊቲ እና ካፒታል ደግሞ ምንጊዜም ምን ይሆናሉ? ክሬዲት ይሆናሉ ማለት ነው። ስለዚህ አንድ አካውንት ቢሰጠን ይሄ አካውንት ኖርማል ባላንሱ ምንድነው ተብለን ብንጠየቅ መለየት ነው የሚጠበቅብን። አሴት ነው ወይስ ሊያቢሊቲ ነው ወይም ካፒታል ነው የሚለውን ከለየም በኋላ ምን እንወስናለን? ደቢት ወይ ደግሞ ክሬዲት እናረጋዋለን። አሴት ከሆነ ምን እናደርገዋለን? ደቢት እናረጋዋለን። ሊያቢሊቲ ወይም ደግሞ ካፒታል ከሆነም ደግሞ ምን ይደረጋል ማለት ነው? ክሬዲት ይደረጋል ማለት ነው። እንደዚሁም ደግሞ ከአሴት ጋር ተያያዥ የሆኑ አካውንቶች ከሆኑ ደቢት እናረጋቸዋለን። አሴታችን እንድጨምር የሚያደርጉ አካውንቶች ከሆኑ ምን መደረግ አለባቸው? ደቢት ነው የሚደረጉት። ኖርማል ባላንሳቸው ደቢት ነው። እንደዚሁም ሊያቢሊቲያችን እዳችን እንዲጨምር የሚያደርጉ አካውንቶች በሙሉ ምን መሆን አለባቸው? ክሬዲት መደረግ አለባቸው። እንደዚሁም ደግሞ ካፒታላችንን የሚጨምሩ አካውንቶች በሙሉ ምን ነው የሚደረጉት? ክሬዲት መደረግ አለባቸው ማለት ነው። እዚህ ጋር አሴት ሲጨምር ምን መሆን አለበት? ደቢት መሆን አለበት። ሲቀንስ ደግሞ ክሬዲት መሆን አለበት ማለት ነው። አሴት ሲጨምር ኖርማል ባላንሱ ምንድነው? ደቢት ነው። ሲቀንስ ደግሞ ክሬዲት እናደርገዋለን ማለት ነው። ሊያቢሊቲ ኖርማል ባላንሱ ክሬዲት ነው። ስለዚህ ሲጨምር ክሬዲት ይሆናል፣ ሲቀንስ ደግሞ ደቢት እናደርገዋለን ማለት ነው። ካፒታልን በተመሳሳይ ሲቀንስ ደቢት እናደርገዋለን፣ ሲጨምር ደግሞ ክሬዲት እናደርገዋለን ማለት ነው። ኢንካም ገቢ ማለት ነው። ሲጨምር ክሬዲት ይሆናል፣ ሲቀንስ ደግሞ ደቢት እናደርገዋለን ማለት ነው። ኮስት ሲጨምር ደቢት እናደርገዋለን፣ ሲቀንስ ደግሞ ክሬዲት እናደርገዋለን ማለት ነው። ኤክስፔንስ ደግሞ ሲጨምር ደቢት፣ ሲቀንስ ክሬዲት እናደርገዋለን ማለት ነው። እዚህ ጋር በምታዩት መልኩ አሁን አሴት ኢዝ ኢኳልስ ቱ ሊያቢሊቲ ፕላስ ካፒታል፣ አሴት ደቢት ሆኖ ሊያቢሊቲ እና ካፒታል ክሬዲት መሆናቸው ግልጽ ነው። አሁን ግልጽ የማይሆነው ምን ላይ ነው? ኢንካም፣ ኮስት እና ኤክስፔንስ እንዴት ነው ደቢት ይሆኑ ወይስ ክሬዲት ይሆኑ እንዴት መለየት ይቻላል የሚለው ጥያቄ ነው ማለት ነው። ዋናው ጥያቄ አንዳንዶች ደቢት እና ክሬዲትን ከመጥፎና ከጥሩ ጋር ያገናኙታል። ደቢት ማለት ጥሩ ነገር፣ ክሬዲት ደግሞ መጥፎ ነገር ሲሆን ክሬዲት እናደርገዋለን በሚል የተሳሳተ አመለካከት አላቸው ማለት ነው። ነገር ግን እንደዛ አይደለም። አሁን ኢንካም ክሬዲት ለመሆኑ በትክክል በደንብ አስረዳችኋለሁ ማለት ነው። በደንብ ተከታተሉ። አሁን አሴትን የሚጨምር ነገር ሁሉ ደቢት መሆን አለበት ብለናል። ሊያቢሊቲን የሚጨምር ነገር ሁሉ ክሬዲት መሆን አለበት።
ካፒታላችንን ሊጨምር የሚችል ነገሩ በሙሉ ደግሞ ምን መሆን አለበት? ክሬዲት መሆን አለበት ብለናል። አሴት ደቢት ነው፣ ሊያቢሊቲ እና ካፒታል ደግሞ ክሬዲት ናቸው። አሁን ኢንካም ኮስት እና ኤክስፔንስ ደግሞ እንዴት ደቢት እና ክሬዲት እንዴት እንደምንለያቸው አሁን ላሳያችሁ ማለት ነው። አሴት ሊያቢሊቲ እና ካፒታል ምን ተብለው ይጠራሉ? ባላንስ ሺት አካውንት ተብለው ይጠራሉ ማለት ነው። ባላንስ ሺት አካውንት ናቸው፣ ቋሚ ናቸው፣ ለሚቀጥለው ዓመት ይሸጋገራሉ ማለት ነው። ዘንድሮ ላይ አሴታችን ሊያቢሊቲናችን እና ካፒታላችን ለሚቀጥለው ዓመት ይሸጋገራል። ቀጣዮቹ ኢንካም ኮስት እና ኤክስፔንስ ደግሞ ምን ብለን እንጠራቸዋለን? ኢንካም ስቴትመንት አካውንት ብለን እንጠራቸዋለን፣ ወይም ደግሞ ኖሚናል አካውንት ብለን እንጠራቸዋለን ማለት የዓመቱ መጨረሻ ላይ ሂሳቡ ሲዘጋ ኢንካም ኮስት እና ኤክስፔንስ ምን መደረግ አለባቸው? ዜሮ መደረግ አለባቸው ማለት ነው። ሙሉ ዜሮ መሆን አለባቸው። ይሄ ግን ዜሮ የሚሆነው እንዴት ነው? ዝም ብለን ዜሮ አናረገውም። ምን እናረጋለን? ከኢንካማችን ላይ ከገቢያችን ላይ ኮስት እና ኤክስፔንሳችንን ቀንሰን ምን እናገኛለን? ፕሮፊት እናገኛለን። ያቺ ፕሮፊት ወዴት መሄድ አለባት? ወደ ካፒታል ትሄዳለች። ካፒታል ጋር ትመዘገባለች ማለት ነው። ስለዚህ የኢንካም ስቴትመንት ኢፌክቱ ወዴት መሄድ አለበት? ወደ ባላንስ ሺት መሄድ አለበት ማለት ነው። ወደ ባላንስ ሺት ካልወሰድነው ምን ይሆናል? የሆነ ተንጠልጥሎ የቀረ ነገር አለ ማለት ነው። ነገር ግን ፕሮፊታችን ወደ ካፒታል መሄድ አለባት። የድርጅቱ ካፒታል ያድጋል። ፕሮፊታችን ወይም ደግሞ ትርፋችን ሲጨምር የድርጅቱ ካፒታል ያድጋል፣ ይጨምራል ማለት ነው። ስለዚህ ኢንካማችን በጨመረ ቁጥር ሞር ኢንካም ባገኘን ቁጥር ምናችን እየጨመረ ይሄዳል ማለት ነው። ካፒታላችን እየጨመረ ይሄዳል ማለት ነው። ስለዚህ ካፒታላችን እንዲጨምር ኢንካም ምክንያት ከሆነ ምን መሆን አለበት? ክሬዲት ማድረግ አለብን ማለት ነው። ኮስት ደግሞ በተቃራኒው ካፒታላችንን እንዲቀንስ ያደርገናል። ሞር ወጪ ባወጣን ቁጥር ከካፒታላችን ነው የምናወጣው። ስለዚህ ካፒታላችን እየቀነሰ ይሄዳል ማለት ነው። ስለዚህ ካፒታላችንን የሚቀንስ ነገር በሙሉ ምን መሆን አለበት? ክሬዲት እናደርገዋለን ማለት ነው። ይቅርታ ደቢት እናደርገዋለን ማለት ነው። ካፒታላችንን እንዲቀንስ ካረገ ደቢት እናደርገዋለን። እንደዚሁም ደግሞ ኤክስፔንስን እንውሰድ። ኤክስፔንስ ወጫችን በጣም በጨመረ ቁጥር ምን ይሆናል? ፕሮፊታችን እየቀነሰ ነው የሚሄደው። ፕሮፊታችን ቀነሰ ማለት በተዘዋዋሪ ካፒታላችን እየቀነሰ ነው የሚሄደው። ስለዚህ ካፒታላችንን የሚቀንስ ነገር በሙሉ ምን መሆን አለበት? ደቢት መሆን አለበት ማለት ነው። ካፒታላችንን እንዲጨምር የሚያደርጉ ምክንያቶች እንዲጨምር የሚያደርጉ አካውንቶችን ክሬዲት ነው የምናደርጋቸው። እንዲቀንስ የሚያደርጉ ከሆኑ ደግሞ የካፒታል ተቃራኒዎች ምን እናደርጋቸዋለን ማለት ነው? ደቢት እናደርጋቸዋለን ማለት ነው። በዚህ መልኩ መረዳት ያስፈልጋል ማለት ነው። አይ ቲንክ ቀለል ባለመልኩ እንዳስረዳችሁ ተስፋ አረጋለሁ። ጥያቄዎች ካሏችሁ እንድብራራላችሁ የምትፈልጉት ነገር ካለ ኮሜንት ሴክሽን ላይ ጥያቄያችሁን ብተውልኝ በሚቀጥለው ቪዲዮ ሰርች መልሱን በትክክል የምነግራችሁ ይሆናል ማለት ነው። እንግዲህ ጥሩ ትምህርት እንዳገኛችሁበት አልጠራጠርም በዚህ ቪዲዮ ላይ። በሚቀጥለው ቪዲዮ እስከምንገናኝ መልካም ቆይታ። ቻው ቻው።